የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጀልባዎችን ተኩሳችሁ አጥፉ የሚል እጅግ አስደንጋጭ ትዕዛዝ ለባህር ኃይላቸው አስተላልፈዋል። በሌላ በኩል ደግሞ በዚህ ጦርነትና የነዳጅ ቀውስ ምክንያት ታላላቅ የአውሮፓ አየር መንገዶች በሺዎች የሚቆጠሩ በረራዎችን እየሰረዙ ነው። አየር ማረፊያዎችን ባዶ ቀርተዋል። ዛሬ እጅግ አሳሳቢ የሆኑ ዓለም አቀፍ መረጃዎችን ፍርጥርጥ አድርገን እንመለከታለን። እኔ ቼክ አሌክስ ነኝ። አብራችሁን ቆዩ። የመጀመሪያው መረጃችን የሚያተኩረው በቀጥታ ወደ መካከለኛው ምስራቅ ነው። ፕሬዚዳንት ዶናልድ ትራምፕ ዛሬ ማለዳ ባስተላለፉት ትዕዛዝ የሆርሙዝ ወሽመጥ ላይ የባህር ላይ ፈንጂዎችን በሚያጠምዱ የኢራን አነስተኛ ጦር ጀልባዎች ላይ የአሜሪካ ባህር ኃይል እርምጃ እንዲወስድና ተኩሶ እንዲገድል ሹት ኤንድ ኪል አዘዋል። የአሜሪካ መከላከያ ሚኒስትር ፔንታጎን እንዳስታወቀው አሜሪካ እገዳ የተጣለባቸውንና የኢራንን ነዳጅ የሚያጓጉዙ መርከቦችን በህንድ ውቅያኖስ ላይ አስቁማ እየፈተሸች ነው። እስካሁንም የአሜሪካን እገዳ ጥሰው ለማለፍ የሞከሩ ከ30 በላይ መርከቦች ወደ መጡበት እንዲመለሱ ተደርጓል። ትራምፕ ጉዳዩን አጠናክረው ከኢራን ጋር ስምምነት ላይ እስክንደርስ ድረስ ማንኛውም መርከብ ያለምንም የአሜሪካ ፍቃድ የሆርሙዝ ወሽመጥን ማለፍ አይችልም ብለዋል። ኢራን በበኩሏ ዝም አላለችም። በወሽመጡ ከሚያልፉ መርከቦች ለመጀመሪያ ጊዜ ቀረጥ ወይም ቶል መሰብሰብ መጀመሯን ያሳወቀች ሲሆን የኢራን መንግስት ሚዲያ ጭንብል ያጠለቁ የኢራን ኮማንዶዎች የጭነት መርከቦችን በኃይል ሲቆጣጠሩ የሚያሳይ ቪዲዮ ለቋል። የትራምፕ አስተዳደር በኢራን አመራሮች መካከል በለዘብተኞችና በአክራሪዎች መካከል ከፍተኛ ክፍፍል መኖሩን ገልጾ ኢራን አንድ ወጥ የሆነ አቋም ይዛ እስክትመጣ ድረስ እየተጠበቀ መሆኑን አስታውቋል። በዚህ መሃል ፓኪስታን በኢስላማባድ ሊካሄድ ለታሰበው ድርድር ከተማዋን በከፍተኛ ጥበቃ ስር አድርጋ ዝግጁ መሆኗን ሲነገር የሊባኖስና የእስራኤል ሁለተኛ ዙር የሰላም ድርድርም በዋሽንግተን ይካሄዳል ተብሏል። ወደ አውሮፓ ስናቀና ደግሞ ጦርነቱ ያስከተለው መዘዝ ዜጎችን እያማረረ ነው። በጀርመን የሚገኘው የሃምበርግ አየር ማረፊያ ባዶ ሆኗል። ለምን ሲሉ ግዙፉ የጀርመን አየር መንገድ ሉፍታንዛ በኢራን ጦርነት ምክንያት በተፈጠረው ከፍተኛ የነዳጅ ዋጋ ንረት ምክንያት ብቻ 20,000 በረራዎችን ለመሰረዝ ተገዷል። ይህም ብቻ አይደለም። አየር መንገዱ አዋጭ ያልሆኑትን በረራዎች ለምሳሌ ከፍራንክፈርት ወደ ኖርዌይ ስታንቫንገር ሙሉ በሙሉ አቋርጧል። ቀውሱ የአውሮፓ አየር መንገዶችን በሙሉ እያመሰ ነው። ቦሎቲያ የተባለው አየር መንገድ ከፈረንሳይ ስትራስበርግ የሚያደርጋቸውን 50 በረራዎችን ሲሰርዝ፣ ኤር ፍራንስ እና ትራንሳቪያ ደግሞ በረራ ከመሰረዝ ይልቅ የትኬት ዋጋን ሰማይ ነክተውታል። በዚህ ቀውስ ውስጥ ግን ፈረንሳይ ከጀርመን በተሻለ ሁኔታ ራሷን መከላከል ችላለች። ምክንያቱም የጀርመን የነዳጅ አቅርቦት በመካከለኛው ምስራቅ ባለ አንድ ምንጭ ላይ ብቻ የተመሰረተ ሲሆን ፈረንሳይ ግን አማራጭ የነዳጅ አቅርቦት አጋሮች አሏት። አሁን የአውሮፓ ህብረት ይህን የክረምት ወቅት በአየር ማረፊያዎች ላይ የባሰ ቀውስ እንዳያስከትል አባል ሀገራቱ አስቸኳይ የስትራቴጂክ የአውሮፕላን ነዳጅ ጀት ፊውል ክምችት እንዲያዘጋጁ የሚያስገድድ ህግ ለማውጣት እየመከረ ነው። እንግዲህ የኢራንና የአሜሪካ ፍጥጫ ከቃላት ባለፈ ወደ ተኩስ ትዕዛዝ ተሸጋግሯል። የኢኮኖሚ ቀውሱም አውሮፓን እያንቀጠቀጣት። እናንተስ ስለዚህ ጉዳይ ምን ታስባላችሁ? ሀሳባችሁን ኮመንት ላይ ጻፉ። ቪዲዮውን ላይክ እና ሌሎችም እንዲደርስ ሼር ማድረጋችሁ እንዳትረሱ። ቼክ አሌክስ ነበር። ሰላም።